ሰላም ውድ የዩቲዩብ ቤተሰቦች እንኳን ወደ ሌላ ቪዲዮ በሰላም መጣችሁ። በዛሬው ጉብኝታችን የምንገኘው ደግሞ ሲዲሲ ኮምፓውንድ ውስጥ ሲሆን ይሄንን በአይነቱ ለየት ያለ የሚገርም ቤት ነው ማስጎበኛችሁ። ሲሲዲ ከተለመዱት አይነት ቤቶች ዲዛይኑ ለየት ያለ ከመጀመሪያ ከተሰሩ ከ75ቱ ቤቶች ውስጥ አንዱ የሆነውን ቤት ነው ማስጎበኛችሁ። የሚያምር ቤት ነው። ውስጡም እንደሚመስል አሳያችኋለሁ። በጣም የሚያምር ቤት ነው። ግቢው ደግሞ 1009 ካሬ ላይ ያረፈ በጣም ሰፊ የሆነ ግቢ ነው። እንግዲህ ጉብኝታችንን ከመግቢያው ነው የምንጀምረው ማለት ነው። እንግዲህ ይሄንን የድራይቭዌይ እናገኛለን። ፊት ለፊት ላይ ደግሞ ባለ 2 መኪና ጋራጅ እንግዲህ አለን። በዚህ በኩልም የመናፈሻ ቦታ አለ። በግራይም በኩል እንደምታዩት እንግዲህ በጣም ሰፊ የሆነ መናፈሻ አለ። ሙሉ ቤቱን አሳያችኋለሁ። ቪዲዮውን እስከ መጨረሻ ማየታችሁን አትርሱ። መጨረሻ ላይ ደግሞ የዚህን ቤት ዋጋ ነግራችኋለሁ ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁ ሰብስክራይብ ማድረግ አትርሱ። ይሄንን ቤት ደግሞ እስከ መጨረሻው ማየታችሁን ቀጥሉ ላለው። እንግዲህ ወደዚህ ስንመጣ ይሄንን የመጀመሪያውን የመናፈሻ ቦታ ነው የምናገኘው። በጣም ሰፊ የሆነ ቦታ ነው እንደምታዩት። ለመናፈስም ለምንም በጣም ምቹ የሆነ ቦታ ነው። ግቢውም ደግሞ በጣም ሴፍ የሆነ ቤት ነው። እንግዲህ ሲሲዲ የምታውቁታላችሁ በጣም አሪፍ ቦታ ነው። ግቢው እንግዲህ ይቀጥላል። እንደምታዩት ፊት ለፊት ላይ እዚህ ጋር ጋራጅ አለን። ባለ 2 መኪና ጋራጅ ነው። 2 መኪና መያዝ የሚችል ጋራጅ ነው። እንግዲህ መኪኖች ስላሉ እናንተ ኢማጂን ማድረግ ራሱ አይጠበቅባችሁም። እያያችሁ እንትን ማለት ትችላላችሁ። 2 ጋራጅ አለን። እንግዲህ ጄኔሬተር ምናምን ውስጥ ማስቀመጥ ትችላላችሁ። በተጨማሪ የኤሌክትሪክ ቻርጅ ማድረጊያ ፉል የሆነ ኢኩዊፕመንት አለው ማለት ነው። እዚህ ጋር ደግሞ 2 ተጨማሪ መኪና ቢይዝልን እዚህ ጋር ፊት ለፊት 2 መኪና መያዝ ይችላል። 4 ማለት ነው። ፊት ለፊት ላይ ደግሞ እዚህ ጋር መጀመሪያ ላይ እንዳያችሁት 2 መኪና በዛ በኩል 1 ይጨምራል። አጠቃላይ እዚህ ጋር 8 ውስጥ ላይ 2 ወደ 10 መኪና መያዝ የሚችልልን አይነት ግቢ አለን ማለት ነው። ወደዚህ ስንመጣ ደግሞ ሰፊውን የመናፈሻ ቦታ የምናገኘው ይሄ ጋርደን በጣም ሰፊ የሆነ ጋርደን ነው። እንደምታዩት የጥላ ቦታ ሰርታችሁ አሪፍ የመናፈሻ ቦታ መፍጠር ትችላላችሁ። እዚህ ጋር በጣም ምቹ የሆነ ቦታ ነው። ቤቱን ደግሞ እዚህ ጋር ነው የምናገኘው ፊት ለፊት ላይ። ወደ ውስጥ ከመግባታችን በፊት በጀርባ በኩል ያሉትን አንዴ ቶሎ አሳይቻችሁ ወደ ውስጥ እንገባለን ማለት ነው። ጉብኝታችንን በዚህ ስንቀጥል እንግዲህ ወደዚህ ደግሞ የሳሩ ቦታ እዚህ ጋር ይቀጥላል ማለት ነው። ሙሉ ዙሪያውን አትክልት ያለው ቤት ነው። ለመናፈስም ለምንም በጣም ምቹ የሆነ ቦታ ነው። እንግዲህ ይሄን የሳር ቦታ እንደምታዩት ነው። እዚህ መጨረሻ ጥግ ላይ ደግሞ በ5000 ሊትር የሚይዝ የውሃ ታንከር አለን ማለት ነው። ውሃም እዚህ እንትን ማለት ትችላላችሁ። ከጀርባ ደግሞ ያለው ቦታ ይሄንን ይመስላል። እንግዲህ እንደምታዩት በጣም ሰፊ የሆነ ቦታ ነው። እናንተ የተለያዩ ነገሮችን ክሬት ማድረግ ትችላላችሁ። እዚህ በጣም አሪፍ የሆነ ምቹ የሆነ ቦታ ነው። መጨመር የምትፈልጉት ነገር ካለ እናንተ እያያችሁ መጨመር ትችላላችሁ። ወደዚህ ስንመጣ ደግሞ በዚህ በኩል ኪችኑ ጋር የሚገናኝ በር አለ። ቀጥታ ወደ ኦፕን ኪችኑ ወደ ዋናው ኪችን የሚያስገባን ሲሆን ይሄ ቤት 2 ኪችን አለው። እሱን ደግሞ ውስጥ ስንገባ ቀስ ብዬ አሳያችኋለሁ ማለት ነው። እንግዲህ ይሄ ደግሞ ተጨማሪ ስፔስ ነው እንደምታዩት። ከዚህ ጋርም የአትክልት ቦታዎች አሉ። ወደዛም ስንሄድ ተጨማሪውን የጋርደን ኤሪያ ቦታ እናገኛለን። የቀረን በዚህ በኩል ያለው ነው። እሱን ደግሞ እንግዲህ እንደምታዩት እናንተ አሪፍ የሆነ ቦታ ክሬት ማድረግ ትችላላችሁ። ይሄኛው ከፊት ለፊተኛው የሳር ቦታ ጋር የሚገናኝ እንደምታዩት አሪፍ የሆነ የመናፈሻ ቦታ ይሆንልናል ማለት ነው። እንግዲህ ኪችኑ እንዳልኳችሁ ነው። አሁን ደግሞ ወደ ዋናው የመግቢያ ቦታ ልመልሳችሁና ዋናው ቤት ምን እንደሚመስል አብረን እናያለን። አብረን ቀጥል። እንግዲህ አሁን ደግሞ እንደነገርኳችሁ ወደ ዋናው የመግቢያ ቦታ ተመልሰናል ማለት ነው። ወደዚህ ስንመጣ ዋናውን የመግቢያ በር እናገኛለን። ውስጥ እንደገባን ደግሞ ዋናውን የመኖሪያ ቤት ፊት ለፊት ላይ እናየዋለን ማለት ነው። በጣም የሚያምር ቦታ ነው እንደምታዩት። ወደ ዋናው የመኖሪያ ክፍል ስንገባ ደግሞ ፈርኒሽድ የሆነ የሚያምር የመኖሪያ ክፍል አለን ማለት ነው። እንደምታዩት የሳሎኑን ቦታ በዚህ በኩል እናገኛለን። ወደዚህ ደግሞ የዳይኒንግ ስፔስ አለን ማለት ነው። እዚህ ጋር ደግሞ እንደምታዩት አሪፍ የተፈጥሮ ብርሃን የሚያገኝ ከፊት ለፊት የቅድም ያሳያችሁን የመናፈሻ ቦታ ማየት ትችላላችሁ። መጋረጃውን ደግሞ ዘግታችሁ አሪፍ ቦታ ክሬት ማድረግ ትችላላችሁ። እንደምታዩት የመቀመጫዎቹን ቦታ በጣም የሚያምሩና አሪፍ የሆነ ስፔስ ነው። እዚህ ጋር ደግሞ የቲቪ ስታንድ ኤሪያ ቦታ አለን። በዚህ በኩልም የጋርደኑን ኤሪያ ቦታ ማየት እንችላለን። እዚህ ጋር ፋየር ፕሌስ አለን። እሱን መጠቀም ትችላላችሁ። ሳሎኑ እንዳያችሁት ነው። ወደዚህ ስንመጣ ደግሞ ይህንን ሰፊ የሆነ የዳይኒንግ ስፔስ ኤሪያ ማየት እንችላለን ማለት ነው። እዚህ ጋር እንግዲህ ባለ 8 ሰው መያዝ የሚችል የዳይኒንግ ቴብል አስቀምጠዋል። እናንተ መጨመር ትችላላችሁ እንደፈለጋችሁ። በዚህ በኩል አሪፍ የተፈጥሮ ብርሃን ያገኛል ቤት። እንግዲህ እዚህ ጋርም ተጨማሪ የሆነ ቴብል አለን። የምግብ ማቅረቢያ ማድረግ ትችላላችሁ። በጣም ምቹ የሆነ ስፔስ ነው እንደምታዩት። ወደዚህ ስንመጣ ቅድም ያልኳችሁን የኪችኑ ስፔስ ነው የምናገኘው። እንግዲህ ወደዚህ ስንመጣ ደግሞ ይሄንን ሰፊ የሆነ የዋናውን
ኦፕን ኪችን ወይም ክሎዝድ ማለት ትችላላችሁ። በጣም ሰፊ የሆነ ኪችን ነው። ሙሉ ነገር የተሟላለት ነው። እንደምታዩት እዚህ ጋር አይላንድ እናገኛለን። ፊት ለፊት የእቃ ማጠቢያ አለ። እዚህ ጋር የማብሰያ ቦታዎች አሉ። እንደምታዩት ከላይም ቬንት አለው። የእቃ ማስቀመጫዎች አሉ። በዚህ በኩል የፍሪጅ ቦታ አለን። እንደምታዩት ነው። በዚህ በኩል ነው ምቹ የሆነ በጣም የሚያምር ኪችን ነው። እዚህ ጋር ደግሞ ይህንን ስፔስ እንደ ዳይኒንግ ስፔስ አድርገውታል። ሁለተኛ ዳይኒንግ ስፔስ ማለት ነው። እንደ ብሬክፋስት ቦታ መጠቀም ትችላላችሁ። በጣም ሰፊ የሆነ ኪችን ነው እንደምታዩት። በዛ በኩል ደግሞ ቅድም ያልኳችሁን በር እናገኛለን። በሱም ደግሞ ወደ ኋለኛው ክፍል መሄድ እንችላለን ማለት ነው። ከዚህ ቤት እንግዲህ ወደ ዋናው መግቢያ እንግዲህ ተመልሰናል። ቅድም የገባንበት በር ይሄኛው ሲሆን እዚህ ጋር ደግሞ የደረጃውን ቦታ ነው የምናገኘው። ከላይ ዋናው ማስተር ቤድሩም በጣም የሚያምር ነው። እሱን ወተን አሳያችኋለሁ። ወደዚህ ግን ጉብኝታችንን ስንቀጥል መጀመሪያ እዚህ ጋር የመታጠቢያ ክፍል እናገኛለን። ለዋናው መኖሪያ ቤትና ለቀሩት የመኝታ ክፍሎች ምናምን እንደ መታጠቢያ ክፍል ያገለግልናል ማለት ነው። እንግዲህ ወኩዌውም እንደምታዩት በጣም ሰፊ የሆነ ቦታ ነው። እዚህ ጋር የዚህን ቤት የመጀመሪያውን መኝታ ክፍል ነው የምናገኘው። ከፈለጋችሁ እናንተ ለሌላም ነገር መጠቀም ትችላላችሁ። ቀለል ያለ የሚያምር አሪፍ ብርሃን የሚያገኝ አየርን መቀበል ትችላላችሁ። ሰፊ የሆነ እንደምታዩት ምቹ የሆነ ክፍል ነው። ለእንግዳ ማረፊያነት መጠቀም ትችላላችሁ ይህን ክፍል። ጉብኝታችንን ወደዚህ ስንቀጥል ደግሞ እዚህ ጋር የምናገኘው የመጀመሪያው ክፍል ደግሞ ለዋንደሪ ሩም ይሆናል። ቀለል ያለ አሪፍ የሆነ የልብስ ማጠቢያ ክፍል መሆን ይችላል። ወደዚህ ደግሞ ስንመጣ ሁለት ኪችን አለው ብያችኋለሁ። ይሄ ቤት እንግዲህ ይሄ ደግሞ ክሎዝድ ኪችን የሆነው ሁለተኛው ኪችን ነው። ቀለል ያለ ከዛ በተጨማሪ የተጨማሪ ስራዎች መስራት ከፈለጋችሁ እዚህ ማዘጋጀት ትችላላችሁ። እቃም እዚህ ጋር ማስቀመጫ አለ። የስቶቭ ቦታ አለን። ከስርም ቢልቲን ማይክሮዌቭ አለን። እዚህ ጋር ከላይ የራሱ የሆነ ቬንት ሲስተም አለው። ከላይም የእቃ ማስቀመጫ አላችሁ። በዚህ በኩል አሪፍ የተፈጥሮ ብርሃን ይገባል። እዚህ ጋር እቃ ማጠቢያ ቦታ አለን። በዚህ በኩል ደግሞ ወደ ኋለኛው ክፍል መውጣት ትችላላችሁ ማለት ነው። ቀለል ያለ የሚያምር ክሎዝድ ኪችን ነው። እዚህ ጋር ያለው ደግሞ ቅድም ያሳየኋችሁ ኦፕን ኪችን ነው። 3 ጌትዌዎች አሉት። በዚህ መግባት ትችላላችሁ፣ በዚህኛው መግባት ትችላላችሁ። ሶስተኛው ደግሞ ቅድም የገባንበት ከሳሎኑ የሚያገናኘን በር ማለት ነው። የመጀመሪያውን ፍሎር እንግዲህ በዚህ እንጨርሳለን። መግቢያው እንደምታዩት ነው። እንግዲህ አሁን ደግሞ ወደሚያምረው ወደ ማስተር ቤድሩም እናያለን። ከላይ ደግሞ ሌላ ተጨማሪ መኝታ ክፍሎች አሉ፣ እነሱን እናያለን። ወደ ላይ ወተን ጉብኝታችንን እንቀጥል። አሁን ደግሞ ወደ ፈርስት ፍሎር እና ወደ መጨረሻው ፍሎር መተናል። በዚህ ፍሎር ላይ የምናገኛቸው 4 መኝታ ክፍሎች አሉ። ዋናው ማስተር ቤድሩም ይሄ ነው። በጣም ሰፊ የሆነ የሚያምር ማስተር ቤድሩም ነው። እሱን መጨረሻ ላይ ነው ማሳያችሁ። መጀመሪያ ግን ወደዚህኛው ክፍል ከመግባቴ በፊት ደረጃው እንዳያችሁት ነው። እንግዲህ ዲዛይኑ የሚያምር ነው። ለመረማመድም ሰፊ የሆነ ምቹ የሆነ ቦታ ነው። እዚህ ጋር ደግሞ ከረንትሊ ለኦፊስነት ተጠቅመውት ነው። የሶፋ ቦታዎችን ምናምን አድርጋችሁ አሪፍ የሆነ የፋሚሊ ሩም መፍጠር ትችላላችሁ። እዚህ ጋር በዚህ በኩል ሰፊ የሆነ ባልከን ያለን፣ እሱን አክሰስ ማድረግ እንችላለን። የቤቱን የፊተኛ ቪው ነው የምታዩት። ከዚህ ሆናችሁ እሱን መጠቀም ትችላላችሁ ማለት ነው። እንግዲህ እንደምታዩት ይሄ ስፔስ በጣም ሰፊ የሆነ ቦታ ነው። ወደዛኛው ቤድሩም እንመጣለን። ወደዚህ እንምጣና በዚህ በኩል ደግሞ 2 መኝታ ቤቶች አሉ። ሁለቱ መኝታ ቤቶች ሼር የሚያደርጉት ባዝሮ ነው። ይሄኛው ሙሉ ነገር የተሟላለት በቂ የሆነ እና ሰፊ የሆነ የመታጠቢያ ክፍል ነው። ሙሉ ነገር ተሟልቶለታል እንደምታዩት ነው። የመጀመሪያው የዚህ ፍሎር መኝታ ክፍል ይሄኛው ይሆናል ማለት ነው። ይሄኛው መኝታ ክፍል ደግሞ እንደምታዩት በጣም ምቹ የሆነ ነው። ለልጆች ተስማሚ ነው። ለእንግዳ ማረፊያነትም በጣም በቂ የሆነ ሰፊ የሆነ መኝታ ክፍል ነው። እዚህ ጋር እንግዲህ የአልጋውን ቦታ እናገኛለን። በዚህ በኩል ደግሞ አሪፍ የሆነ ወርክ ስፔስ መፍጠር ትችላላችሁ። በዚህ በኩል አሪፍ የተፈጥሮ ብርሃን ይገባል። የጎኑን የሳይድ ቪው ማየት ትችላላችሁ። እዚህ ጋር ደግሞ በጣም ሰፊ የሆነ ይሄንን ክሎዜት እናገኛለን ማለት ነው። በጣም ብዙ እቃዎችን መያዝ የሚችል አሪፍ የሆነ ደረጃውን የጠበቀ ማቴሪያል ነው እንደምታዩት። እሱ መጠቀም ትችላላችሁ። ከዚህኛው መኝታ ክፍል ደግሞ ወጥተን ወደ ቀጣይ ወደ ሁለተኛው መኝታ ክፍል ስንሄድ ይሄኛው መኝታ ክፍል እናገኛለን ማለት ነው። ይሄኛው መኝታ ክፍል ከዛኛው ባልተናነሰ አሪፍ ሳይዝ ያለው በጣም ምቹ የሆነ በዚህ በኩል ያልጋውን ቦታ ማግኘት ትችላላችሁ። እዚህ ጋር ደግሞ እንደምታዩት ዙሪያውን መስታወት ነው ሙሉ። ይሄ ተከፍቶ አሪፍ የሆነ የተፈጥሮ ብርሃን ወደዚህ ክፍል ያስገባል። ያለውን ቪው ደግሞ በጣም ነው ደስ የሚለው። ሲከፈት ክፍሉ በጣም አሪፍ የሆነ ብርሃንን ያገኛል። ካሉት መኝታ ክፍሎች ደግሞ አሪፍ የሆነው የሚያምረው መኝታ ክፍል ይሆናል። ማስተር ቤድሩም ደግሞ ቀስ ብዬ ያሳያችኋለሁ። እዚህ ጋር ደግሞ ክሎዜቱን እናገኛለን ማለት ነው። እንደምታዩት በጣም አሪፍ የሆነ ከፍተንም ስናየው ደግሞ እንደምታዩት አሪፍ የሆነ በቂ የሆነ ስፔስ አለን ማለት ነው። እቃ ለማስቀመጥ ወይም ልብስ ለማስቀመጥ እንግዲህ ይህን ክፍል እንዳያችሁት ነው። አሁን ደግሞ 2 መኝታ ክፍሎች ይቀሩናል። ዋናው ማስተር ቤድሩም እና ከሱ አጠገብ ያለው ክፍል ማለት ነው። ከአጠገብ ያለውን ክፍል አሳይቻችሁ ወደ ዋናው ማስተር ቤድሩም እንገባለን። የመጨረሻውን 3ኛው መኝታ ክፍል የምናገኘው እዚህኛው ጋር ይሆናል። ይሄኛውም ቀለል ያለ የሚያምር መኝታ ክፍል ሲሆን የራሱ የሆነ የመታጠቢያ ክፍል ያለው መኝታ ክፍል ነው።
እንግዲህ እንደምታዩት ነው። እዚህ ጋር ኪንግ ሳይዝ ቤድ አለን። በዚህ በኩል ብርሃን ይገባልናል። ከጀርባ ደግሞ የአውትፊት ቼክ ያደረገ መስታወት አለ። እሱን ቦታውን መቀየር ትችላላችሁ። እንግዲህ በዚህ በኩል ደግሞ ወክቦ ያለን የሚወስደን ደግሞ ወደ መታጠቢያ ክፍሉ ይሆናል። በዚህ በኩል ይሄንን ክሎዜት ማስቀመጫ ቦታ አለ። እንደምታዩት በጣም አሪፍ የሆነ ቦታ ነው። እዚህ ጋርም ከፍቼ እንዳሳያችሁ ከፈለጋችሁ እንግዲህ ይሄንን መጠቀም ትችላላችሁ ማለት ነው። በቂ የሆነና የሚያምር ነው። አስተያየታችሁን እንግዲህ ኮመንት ላይ ያስቀመጣችሁልኝ ከወደዳችሁትም ሌላ አስተያየትም ካላችሁ። ይሄ ደግሞ ምቹ የሆነ ቅድም ካየነው ባዝሩም ጋር ተመሳሳይ የሆነ ባዝሩም ነው። አሪፍ የተፈጥሮ ብርሃን ያገኛል። ዎኪንግ ሻወር አለን። ቶይሌት፣ እዚህ ጋር ደግሞ የእጅ መታጠቢያ ቦታ ማለት ነው። እንግዲህ ይሄን ክፍል ደግሞ እንዳያችሁት ነው። አሁን ደግሞ የቀረን የመጨረሻው ዋናው ማስተር ቤድሩም ይሆናል። ዋናው ማስተር ቤድሩም ደግሞ ወደ ውስጥ ገብተናል ማለት ነው። ይህ ዋናው ማስተር ቤድሩም ከሳሎን ያልተናነሰ በጣም ሰፊ የሆነ ክፍል ነው። እዚህ ጋር የአልጋውን ቦታ ታያላችሁ። እንግዲህ በጣም ሰፊ የሆነ ኪንግ ሳይዝ ቤድ አለው። በዚህ በኩል 2 ክፍሎች አሉ፣ ወደ ክሎዜቱና ወደ መታጠቢያ ክፍሉ የሚወስድ። ከዛ በፊት ግን ይህንን ሰፊ የሆነ መኝታ ክፍል እዩት። በጣም ነው የሚያምረው። አስተያየታችሁን ኮመንት ላይ አስቀምጡልኝ። የአልጋውን ቦታ እዚህ ጋር እናገኛለን። ወደዚህ ደግሞ ትንሽ ቆይተን እንወጣለን። አሪፍ የሆነ ክሎዜት አለው። በዚህ በኩል ለሴቷ የሜካፕ ቦታ አለ። ፊት ለፊት ላይ ቲቪ ስታንድ ከላይ፣ ከስር ደግሞ የፋየር ፕሌስ አለን። እዚህ ጋር ደግሞ ተጨማሪ የሆነ ቦታ ያለን ሲሆን የመጽሐፍ ማንበቢያ ማድረግ ትችላላችሁ። ሌላ ነገሮችንም የኮፊ ስፔስ የፈለጋችሁትን እናንተ መፍጠር ትችላላችሁ ማለት ነው። የቀረን ደግሞ 2 ክፍሎች 2 ሲሆኑ ይሄኛው የመጀመሪያው ዎኪንግ ክሎዜት ይሆናል። ለጊዜው መብራት ስለሌለ ትንሽ ጨለም ሊል ይችላል፣ ግን በጣም ሰፊ የሆነ እንግዲህ ብዙ እቃ መያዝ የሚችል በጣም ሰፊ የሆነ ክሎዜት ነው። እንደምታዩት በጣም አሪፍ ነው። እንግዲህ የተለያዩ ልብሶችን እዚህ ማስቀመጥ ትችላላችሁ ማለት ነው። በጣም ሰፊ የሆነ ክፍል ነው። እንደምትወዱት እርግጠኛ ነኝ። በዚህ በኩል ደግሞ ስንገባ ይሄንን የመታጠቢያ ክፍል እናገኛለን ማለት ነው። እዚህ ጋር ባለ 2 የእጅ መታጠቢያ ቦታ እናገኛለን። ከላይ መስታወት አለው። በዚህ በኩል ስቲም ያለው የተሟላ የዎኪንግ ሻወር አለው ማለት ነው። በዚህ በኩል ደግሞ ሰፊ የሆነ ጃኩዚ አለን። እንግዲህ እንደምታዩት ነው። መሀል ላይ የቶይሌት ስፔስ አለ። እዚህ በኩል ደግሞ 2 የውሃ ማሞቂያ ወይም ቦይለሮች አሉ። በዚህ በኩል ደግሞ አሪፍ ንፋስና አሪፍ የተፈጥሮ ብርሃን ወደዚህ ክፍል ይገባል ማለት ነው። ዋናው መታጠቢያ ክፍል ያያችሁትን ይመስላል። ክሎዜቱም እንዳያችሁት በጣም ሰፊ ነው። አሁን ደግሞ የሚቀረን የባልከኒው ስፔስ ሲሆን ወደሱም ደግሞ ወተን ጉብኝታችንን እንቀጥላለን። እንግዲህ ወደ ውጭ ደግሞ ወተናል። ይሄኛው የባልከኒ ስፔስ በጣም ሰፊ የሆነ ቦታ ነው። እንደምታዩት እኔን እያያችሁ ስፋቱን ማየት ትችላላችሁ። በጣም ምቹ የሆነ ቦታ ነው። እዚህ ጋር የጥላ ቦታ ተደርጎ አሪፍ የሆነ መናፈሻ ቦታ መፍጠር ትችላላችሁ። እንግዲህ እናንተ ደግሞ የቀረውን ማሟላት ትችላላችሁ። ከዚህ ደግሞ አሪፍ የሆነ ቪው አለን። የቤቱን የፊት ለፊተኛውን ክፍል ማየት ትችላላችሁ። በዚህ በኩል ስንሄድ የጎኑን ክፍል ማየት ትችላላችሁ። እንግዲህ በጣም የሚያምር ቪው አለን ማለት ነው። ከዚህ እንግዲህ ያያችሁት ቤት ይሄንን ይመስላል። እንግዲህ የዚህን ቤት ጉብኝት በዚህ እንጨርሳለን ማለት ነው። እንዳያችሁት በጣም የሚያምር ቤት እንዳስጎበኛችሁ በጣም እርግጠኛ ነኝ። ኮመንት ላይ አስተያየታችሁን አስቀምጡልኝ። እንግዲህ ይህ ቤት በገበያ ላይ ለኪራይ እየቀረበ ሲሆን በ150 ሺህ ብር በወር ማለት ነው መታችሁ መከራየት ትችላላችሁ። እንግዲህ ማናገር ለምትፈልጉ ከታች ያለውን ስልክ ቁጥር መጠቀም ትችላላችሁ። ቤቱን እንግዲህ ከወደዳችሁት ደግሞ ኮመንት ላይ አስተያየት አስቀምጡልኝ ማለት ነው እና ተጨማሪ ኢንፎርሜሽን ደግሞ ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። እየገባችሁ ማየታችሁን አትርሱ። እንግዲህ የዚህን ቤት ጉብኝት በዚሁ እንጨርሳለን። በሌላ ቪዲዮ እስከምንገናኝ ድረስ ቻው።